አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ውድ ሀገሬ ልጆች እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። ሀባይቢ ወዳችሁ ፈቅዳችሁ ደግሞ የምትከታተሉኝ ጀዛኩም አላሁ አልፈ ኸይር እያልኩ ለዚህ ቻናል አዲስ ከሆናችሁ አሁንም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው። ቻናሌ ከፖለቲካ፣ ከሃይማኖት፣ ከዘረኝነት የጸዳ ንጹህ ኢትዮጵያዊ ስደት ያደከመኝ እህታችሁ ነኝ ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም እንዳደርግልን የዘወትር ዱዓዬ ምኞቴ ነው። ጤናችንንም ደግሞ ይስጠን አላህ የሰዎች እንዳያሳየን አግኝቶ ማጣትን እሱ የያዝልን ጤናችንንም ደግሞ ይስጠን ማለት ነው። እና ውድ ሀገሬ ልጆች ልላችሁ የምፈልገው መልካሞች ማለት ነው። መልካሞች በዱዓ እንተዋወስ፣ በዱዓ እንተዋወስ። ሀገራችን ሰላም እንዲሆንልን፣ ጤና እንድንሆን፣ በስደት ተንከራተን ሀገር ገብተን የሰው እጅ እንዳናይ፣ በቃ ከመጥፎ ነገር ሁሉ እሱ ይጠብቀን። በዱዓ እንተዋወስ ሀባይቤ። ወደ ፕሮግራሜ ሳመራ ዛሬ የመጣሁት ለየት ባለ ነገር ነው። እሱ ምንድን ነው? የእርድ ሻሂ መጠጣት የሚያስገኛቸው የጤና በረከቶች ይላል ማለት ነው። እርድ በተለያዩ ሀገራት የሚገኝ ቅመም ሲሆን ህንድ 78 በመቶውን ምርት ለዓለም ታቀርባለች። እርድ በተለያዩ ምግቦች ላይ በቀለም ማሳመሪያነትና በቅመምነት የሚገባ ሲሆን በሻሂ መልኩ መጠጣት ይመከራል። በየቀኑ መውሰድ ከሚገባን እርድ ውስጥ በሻሂ መልኩ መጠጣታችን የሚከተሉትን ጥቅሞች ያስገኛል። አንደኛ፣ የመገጣጠሚያ ህመምን ይቀንሳል። ሁለተኛ፣ የበሽታ መከላከል አቅምን ይጨምራል። እርድ በውስጡ በያዘው የጸረ መርዛማነት፣ የጸረ ቫይረስ እና የጸረ ባክቴሪያ ንጥረ ነገር አማካኝነት የሰዎችን በሽታ የመከላከል አቅም ያሳድጋል። ሶስተኛ፣ ለልብ ጤና ፋይዳ የላቀ ነው። አራተኛ፣ የካንሰር ህመምን ይከላከላል። እርድ በውስጡ የጸረ ካንሰር ንጥረ ነገር ያለው በመሆኑ በቫይረስ አማካኝነት የሰውነት ህዋሳትን እንዳይጎዱ ይከላከላል። አምስተኛ፣ ለምግብ መፈጨት ያገለግላል። እርድ ለምግብ መፈጨት ጥቅም ስላለው ሰዎች ምግብ አልዋሃድ በሚላቸው ጊዜ በባህላዊ መንገድ በቤት ውስጥ ይጠቀሙታል። ስድስተኛ፣ ከፍተኛ የመርሳት ችግርን ለመከላከልና ስጋቱን ለመቀነስ ያስችላል። ጥናቶች እርድ ከተለያዩ አእምሯዊ ጉዳቶች እንደሚከላከልና የማስታወስ አቅምን እንደሚጨምር ያሳያሉ። ሰባተኛ፣ ጉበት እንዳይጎዳ ያደርጋል። ስምንተኛ፣ ከስኳር ህመም ይታደጋል። ዘጠነኛ፣ ሳንባ እንዳይጎዳና እስትንፋስ የተሻለ እንዲሆን ያግዛል። ከላይ የተጠቀሱትን እና ሌሎች የጤና ጥቅምን የሚያስገኘው የእርድ ሻሂ ለማዘጋጀት የሚከተሉትን አሰራር ይጠቀሙ። 4 ብርጭቆ ውሃ ማፍላት። 1 ወይም 2 የሻይ ማንኪያ የተፈጨ እርድን መጨመር። ውሃንና የተፈጨውን እርድ ለ10 ደቂቃዎች እንዲዋሃዱና አብሮ እንዲፈላ ማድረግ። ከዚያ በመጠጫ ቀድቶ ለ5 ደቂቃ ማቀዝቀዝና የእርድ ሻሂ ጣፋጭ እንደሆንም ማር ጨምሮ በማዋሃድ መጠጣት ተገቢ ነው ተብሏል። ሎሚ፣ ዝንጅብል፣ ወተት፣ ክሬምና ኮኮናት ዘይትም ከእርድ ጋር ቢዋሃድ መልካም ነው። ውድ ቤተሰቦቼ መልካምነት ለራስ ነው። እኔ አዋቂ ሁኜ ወይም ደግሞ አለ አይደለ ከእናንተ የላኩ ምናምን ነገር ሳይሆን ምናልባት የስኳር በሽታ ላለበት ሰው ብቻ አለ አይደለ ጤና በጣም ያው የታመመ ሰው ብቻ ነው የሚያውቀው ስለ ጤና ማለት ነው። እና አላህ ጤናችሁን ይስጣችሁ፣ በምንም ይሁን በምንም አይፈትናችሁ። ሀባይቤ እህቶቼ ራሳችሁን ጠብቁ። በሰው ቤት የምንንከራተተው በሰው ሀገር የምንንከራተተው ማለት ነው ሰው ከተያዘ በኋላ ነው ሁሉም ነገር የሚገባው፣ መጀመሪያ አይገባንም እያልኩኝ የዛሬው ፕሮግራም እዚህ ላይ ያበቃል። በሌላ ፕሮግራም እስከምንገናኝ መልካም ሆኑልኝ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ የምታበረታቱ ደግሞ ምስጋናዬ ከልብ 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 ነው። በጣም አመሰግናለሁኝ ውዴቶቼ። በያላችሁበት ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።